ውድ ቤተሰቦችና ተከታታዮች እንዴት አመሻችሁ? በያላችሁበት ሰላም ፍቅር ጤናን እመኝላችኋለሁ። እንግዲህ ለዛሬ ደግሞ አዳዲስ ያሉ ነገሮችን ይዤላችሁ መጥቻለሁ። ወደ መጣሁላችሁ ጉዳዮች ከመግባታችን በፊት እንደተለመደው ሼር፣ ኮፒ ሊንክ እና ኮሜንት እንዲሁም ሰብስክራይብ በማድረግ በቪዲዮ እንዲጀምሩ በአክብሮት እጠይቃችኋለሁ። እንግዲህ ለዛሬ ይኸው እንደምትመለከቱት የዚች እህታችንና የባለቤቷን የፕራንክ ጉዳይ ይዤላችሁ መጥቻለሁ። እንግዲህ ሰሞኑን ሰው ሁሉ እያነጋገረ ያለው ጉዳይ የመጀመሪያው ይሄን ይመስላል። እንግዲህ ባለቤቱን እንግዲህ ፕራንክ በሚል ምክንያት በጣም በሚያሳዝን ሁኔታ ይሄን በጣም እየበላሽ ነው፣ በጣም እየወፈርሽ ነው፣ ለምን አታግዥኝም ብላ ብላ በሚል ነገር እኔ እንኳን ፕራንክ ብሎ ለመጥራት በጣም ይከብደኛል። እንግዲህ ምናልባት በልቡ ያለውን ነገርም ቢሆናል በዚህ አጋጣሚ እየተናገረ ያለው። ልጅቷ ግን በጣም ነው የምታሳዝነው። በጣም እንደዛም እየተናገራት በጣም በስርዓትና በአክብሮት ነው እየመለሰችለት ያለችው። እሱ ግን በጣም ሜንታል ቶርች ነው ያደረጋት። ይሄ ቶርቸር ነው የሚባለው። ከፕራንክ ይልቅ ቶርቸር ቢባል ይቀላል። በጣም ነው የሚያሳዝነው። ለዛውም አራስ የሆነች ልጅ የእሱንም የእሷንም ልጅ ነው እያሳደገች ያለችው። ቤት ውስጥ ያለባትን አራስነት በራሱ ወሊድ በራሱ የሚያመጣው በጣም ስትረስ አለ። ፊዚካሊ ለውጥ አለ፣ የሆርሞን ለውጥ አለ። በዛ ላይ ደግሞ ፕራንክ በሚል ስም እንደዚህ ሲያረጋት ሲናገራት ይሄ ንግግር ለሴት ልጅ በጣም ሴንሲቲቭ ፓርቷ ነው። በጣም ሴንሲቲቭ ነው ይሄ ለኛ ለሴቶች ስፔሻሊ ደግሞ የወለደች ሴት ነው ይሄን ነገር አንደርስታንድ ልታደርገው የምትችለው። እና የልቡን ከተናገረ በኋላ ፕራንክ ነው ያለው ነገር ምንም አልተዋጠልኝም፣ እኔ አልመሰለኝም። ሜንታሊቲዋን በጣም ዳሜጅ ያደረገውና ቶርች ያደረጋት እንባን እንድታፈስ ካረገ በኋላ ያን ያህል ፊል እንድታደርግ ካረገ በኋላ ፕራንክ ነው ብሎ ማለት እኔ አልገባኝም። የሀገራችን ፕራንክ ወዴት እየሄደ ነው? ወይ ፕራንክ የሚያደርጉ ሰዎች የት ናቸው ያሉት? ምን እያሰቡ ነው ስለ ፕራንክ የሚያስቡት? ወይም አይዲያው የሚመጣላቸው ምንድነው? በምን አይነት ሁኔታ ስለሚያስቡ ነው ስለ ፕራንክ እንደዚህ አይነት ፕራንክ ብሎ እንደዚህ አይነት ቪዲዮ የሚሰሩት? እኔ አልገባኝም። በእርግጥ ልጁ የይቅርታ ቪዲዮ ሰርቷል ምናምን ግን ምንም ዋጋ የለውም። ይቅርታ የተሰበረን ነገር ያን የተሰማትን በዛሽ ቅጽበት ይህንን እሱ የተጠቀማቸውን ቃላቶች በሚያወጣበት ሰዓት ልቧ ምን አይነት መሰበር ውስጥ እንዳለ ማሰብ በጣም የሚከብድ ነው። በጣም ነው ያሳዘነችኝ እህታችን። እንግዲህ ቤተሰቦች እኔ በዚህ ጉዳይ ላይ ያለኝን የራሴን አመለካከት አስቀምጫለሁ። እንግዲህ እናንተ ደግሞ የእናንተ የምትሉት ሀሳብ ካለ ደግሞ ኮሜንት ላይ እንድታስቀምጡልኝ በአክብሮት ጠይቃችኋለሁ። ወደ ቀጣይ ቪዲዮ እንገባለን። እንግዲህ ቀጣዩ ቪዲዮአችን የሚሆነው የሰሞኑ የአረብ ሀገር የእህቶቻችን የአረብ ሀገር ጉዳይ እንግዲህ ምንም ማለቂያ ያለው አይመስልም። እንግዲህ አዲስ አጀንዳ ደግሞ ተሰጥቶናል። እሱን አስመልክተን ደግሞ እናወራለን። እስቲ ለመግቢያ ያህል ግን የወንድማችንን ድምጽ እንስማና እንግዲህ እስቲ እናወራበታለን። ያው አሁን ላይ እሷ ምን እንዳለችኝ ራሱ ማስታወስ አልፈልግም። ማስታወስ የማልፈልግበት ምክንያት እኔ በጣም አፈቅራታለሁ፣ በጣም ወዳታለሁ። እኔ ከሷ መራቅም አልፈልግም። እኔ ገንዘብ አይደለም የሚገዛኝ ፍቅር እንጂ። እሷ አሁን አሞኛል ስላመመኝ እኔ ለሄዳ ህይወት መጀመር እፈልጋለሁ፣ ወጥቼ ሌላ ስራ መስራት እፈልጋለሁ ነው የምትለኝ። አሁን ኮንትራት ከሄደችበት ቤት አስቀድቶ ይዞኝ ይወጣ ነው። አስቀድቶ ይዞኝ ከወጣ በኋላ ከ1 ወር በኋላ ስራ ያስቀጥረኛል አለች። አይ ላንቺ ይወጥሩ አይደለም፣ እኔስ ወዴት ጥለሽኝ አልኳት። እኔ እኮ በጣም ነው የምወድሽ አልኳት። አይ ስላንተ አያገባኝም፣ ገደል መግባት ትችላለህ አለች። በዛ መካከል እኔ ማልቀስ ጀመርኩ። ወንድ ልጅ ባያለቅስም ግን ፍቅር ነውና ፍቅር ገዝቶኝ ማልቀስ ጀመርኩ። ያው አሁንም ቀጥላ ምን እንዳለችኝ ታውቃላችሁ?
በቃ እኔን ለማናደድ ይሁን ለማስከፋት፣ አንደኛዬን ተስፋ ለማስቆረጥ ይሁን አላውቅም፣ አንተ እኔን ማስተዳደር አትችልም አለች። እኔን ልታስተዳድረኝ አትችልም፣ ያለህ ምንም የለህም፣ ልታስተዳድረኝ አትችልም። ስለዚህ እኔ የሚያስተዳድረኝ ሰው ነው የምፈልገው አለች። እኔ ደግሞ በአሁኑ ሰዓት ያው ያለሁበት ስራ እሷን ለዕለት ህይወቷ አላንስም፣ እሷን ለማስተዳደር አላንስም። ብዙ ስራዎችን መስራት ይችላሉ፣ ጉልበት አለኝ፣ ገና ህፃን ነኝ፣ መስራት ይችላሉ። እኔ የሰራሁበትን አላማ የተማርኩበትን ትምህርት በቃ እስከ አሰብኩት ጥግ ድረስ ማድረስ ስለምፈልግ እንጂ እኔ እሷን ማስተዳደር እንደ ማንኛውም ሰው ማስተዳደር አቅቶኝ አይደለም። ግን እንግዲህ ቤተሰቦች የወንድማችን ታሪክ በተመሳሳይ እንደባለፈው እንደ ወሽመጤ አይነት ነው። ይቅርታ ለቃሉ ስሙን ስለረሳሁት ነው። የተመሳሳይ ታሪክ ነው። አረብ ሀገር ከሄደች በኋላ ከዳች ነው የሚለው። እንግዲህ እዛ ከሄደች በኋላ ልታስተዳድረኝ አትችልም ማለችኝ። እኔ ላስተዳድራት ምናምን አይነት ነገር ነው። ብቻ አልገባኝም። ዞሮ ዞሮ ወዳታለሁ፣ አፈቅራታለሁ። ገንዘብ ኑሮ አይሆንም፣ ፍቅር አይሆንም አይነት ነገር ነው የሚቀጥለው። እንግዲህ ሊያስተዳድራት የሚችል ከሆነ ሲጀመር ለምን ወደዛ እንድትሄድ ፈቀድላት ወይም ላካት? አልገባኝም። ለገንዘብ ብሎ ነው እንግዲህ እንደ ማንኛችንም ሰው እንደምናውቀው እንግዲህ አረብ ሀገር የሚካሄደው ሰውን የተሻለ ኑሮ ለመፍጠር ገንዘብ ለማግኘት ነው። እንግዲህ ወንድማችን ደግሞ ገንዘብ አይደለም የሚያኖረን ፍቅር ነው ይላል። ፍቅር ብቻ የሚያኖር ቢሆን እንግዲህ ለምን ላካት? አምኖበት ራሱ እንደላካት ነው እየተናገረ ያለው። ለምን ላካት የሚለው ነገር ለእኔ ግልጽ አይደለም። አሁን እንግዲህ ከላካት በኋላ እዛ ሄዳ ከዳች ነው የሚለው። እንግዲህ ልጅቷ በእኔ አልገባኝም። ብዙ ጊዜ እዚህ ያሉ ወንዶች ለምን አረብ ሀገር ያለች ሴት ላይ ሙጥኝ እንደሚሉ ምንም አይገባኝም። በትክክልም እንግዲህ አምኖበት የተሻለ ብር ልታመጣለት ከላካት በኋላ እንግዲህ እዛ ከሄደች በኋላ ፍቅር አይደለም የሚያኖረው፣ ሶሪ ገንዘብ አይደለም የሚያኖረው፣ ፍቅር ነው ማለት። ፍቅርም እኮ ያለ ገንዘብ የማይሆን ነገር ነው። ምግብ አይሆንም ፍቅር፣ ኑሮ አይሆንም፣ ትዳር አይሆንም ፍቅር። የግዴታ ብር ያስፈልጋል። ፍቅር ብቻ የሚያኖር ቢሆን መማርም መስራትም ባላስፈለገ ነበር። ሀገር ውስጥ የሚሆን አረብ ሀገር። እዛ ከሄደች በኋላ ደግሞ እንግዲህ የልጅቷን ምላሽም አስደምጣችኋል። እሷም ያለችው ነገር አለ። ግን ወንዶች እባካችሁ ባለቀሰና እንደው ሚዲያ ላይ ወጥቶ በተናገረ አታርጉት። የሚሆን ከሆነ ይሆናል፣ የማይሆን ከሆነ አይሆንም ነው በቃ። እዚህ ጋር ወጥታችሁ ስለተናገራችሁ የሚቀየር ነገር አለ ወይ አላውቅም። ወይ እንደ ቢዝነስ ይዛችሁት ከሆነም አልገባኝም። እንግዲህ ቢዝነስ ቢሆን ነው እንጂ አሁን በተለይ አሁን ወጥቶ እየተናገረ ያለ ወንድማችን ያን ያህል ወጥቶ የሚያናግር ነገርም አይደለም። አልፈልግህም አለችኝ፣ እኔ እፈልጋታለሁ፣ ያለሷ አልኖርም ነው የሚለው። ሰው ያለ ፈጣሪው ነው መኖር የማይችለው እንጂ ፈጣሪን እስካለ ድረስ ሰው ያለ ሰው መኖር አልችልም ማለት አይችልም። ማንም ሰው በሰው አይደለም የሚኖረው በፈጣሪው እንጂ። ሁሉም ሰው የራሱ ተፈጥሮለታል ብዬ ነው የማስበው። እንግዲህ እሷም ደግሞ መብት አላት። በተመቻት ሰዓት ከሱ ጋር ነበረች፣ ባልተመቸች ሰዓት ደግሞ በቃ የማቋረጥ ሙሉ መብት አላት። ግዴታ አይደለም በማልቀስና በእንባ ምናምን እሷን አስሮ የመያዝ እንትን የለበትም። እሷም ግዴታ የለባትም። እሱ ስላለቀሰ አብራ የመኖር ግዴታ አለባት ብዬ አላስብም። እስኪ ለማንኛውም ሙሉን የእህታችንን መልስ ሰጥታለች። የእሷን ደግሞ አዳምጠን እንመለሳለን። ያው እኔ ልጠይቅሽ አንድ ነገር። እኔ በጣም ነው የማፈቅርሽ፣ ከአንቺ መለየት እንደማልፈልግ እየነገርኩሽ ነው። እና አንቺ መለየት ፍላጎት ኖሮሽ አይደለም። በቃ እውነቱን እንነጋገር። በቃ እውነቱን እንድታወሪ። አንቺ ፈጣሪ የማይወደው ውሸትን ለምን እናወራለን? አንተ እድል የሰጠው ስንት ጊዜ ነው የነገርኩ? እንዲህ ብዬ ስንት ጊዜ ነው የነገርኩ? ፍቅረኛ የለሽም? ይሄንም አይነት ቆይ ከዚህ በፊት የመጨረሻ ከተጣላን እኔ አልመለስም ብያለሁ አላልኩም?
እንትን በይው እናት እኔ አሁን በፊት ለአንተ ሁሉም ነገር ዝም ብሎ ቃቃ ጨዋታ ነው። ቃቃ ጨዋታ አይደለም። እኔ እርግጥ ስላላሳካሁልሽ ነው አልኩሽ እኮ። ጭቅጭቅ አይሆንም። የተከበሩ ሰዎች አሉበት። ስለዚህ እኔና አንቺ ተስማምተን እንኖር በቃ ባለው ነገር። እኔ እንደዚህ የቀረብኩት አንቺ ስለምወድሽ እንጂ ለሌላ ነገር አይደለም። ግልጹን የምነግርሽ እውነትን ነው። እውነቱን እናውራ ካልኩሽ እኔ ከዚህ ላይ የቀረብኩት ለሌላ ነገር አይደለም። አንቺም በጣም ስለማፈቅርሽ እና ስለማከብርሽ ካላንቺ አንኖርም የምለውም ደግሞ ምክንያት ስላለኝ ነው። ምን በቃ ብዙ ነገሮች አይቻለሁ በአንቺ ብዙ ነገሮችን። እንግዲህ ቤተሰቦቼ እህታችን መልስ እንዳዳመጣችሁት ነው። አልወድህም አላፈቅርህም ብላለች። ያ ደግሞ የእሷ መብት ነው። ምናልባት እንደዛ ያለችበት ምክንያት ሊኖራት ይችላል። ደጋግሜ ከዚህ በፊትም እድል ሰጥቻለሁ እያለች ነው። በመሀላቸው ያለውን ነገር ሁለቱ ናቸው የሚያውቁትና ሁለቱ ናቸው ሊዳኙት የሚችሉት። እንግዲህ እኛ ጀጅ ልናደርግ የምንችለው እነሱ ከሰጡን ኢንፎርሜሽን አንጻር ስለሆነ ዲቴል ገብተን እንዲህ ነው አንልም። እስካሁን ከነሱ ከሰማናቸው አንጻር ግን ሁለቱም የየራሳቸው መንገድ አላቸው። እንግዲህ ለምን እሱ የመጀመሪያው ቪዲዮ ላይ ኢንተርቪው ያደረገው ላይ ለምን ትጠፊያለሽ እዛ ሄደሽም ብሏል። እሷ የምትሰራበትና ያለችበትን ሁኔታ የምታውቀው እሷ ነች። ስለዚህ እዚህ ያለ ሰው ሩቅ ያለ ሰው ለምን ትጠፊያለሽ ለምን ትሰሪያለሽ ብሎ ጀጅ ሊያደርጋት አይችልም። አንደኛ። ሁለተኛ ደግሞ እንግዲህ በግልጽና በግልጽ አልፈልግህም ወይም አልወድህም አላፈቅርህም ብላለች። እንግዲህ እሱ ልቡን እንዴት ነው ሊያጽናናና ወደ ኖርማል ላይፉ ሊመልስ የሚችለው? እሱ ምናልባት ሳይኮሎጂካል ምክር ሊያስፈልገው ይችላል ወይ ከሌላ ሰው ጋር ሊሞክር ይገባል። እንግዲህ እሱ ነው የሚያውቀው። ፈጣሪ ወደ መራው ይሄዳል ማለት ነው። እናንተ በዚህ ጉዳይ ላይ ያላችሁን አስተያየት ኮመንት ላይ እንድታስቀምጡልኝ በአክብሮት ጠይቃለሁ። ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። እንግዲህ ሰብስክራይብ፣ ላይክ፣ ኮመንት እና ኮፒ ሊንክ እያደረጋችሁ ቪዲዮ እንድትከታተሉ በአክብሮት ጠይቃችኋለሁ። እያላችሁበት ሰላም፣ ፍቅር፣ ጤናን እመኝላችኋለሁ። ሰላም ሁኑ።